ሰላም እንዴት ናችሁ? በዛሬ ቪዲዮ ደግሞ እንዴት አድርገን እንደዚህ የሚያምር አውቶማቲካሊ ካላንደር ክሬት ማድረግ እንደምንችል የማሳያችሁ ነው የሚሆነው። እዚህ ጋር እንደምትመለከቱት አውቶማቲካሊ ክሬት የተደረገ ደን እያንዳንዱ ወር ላይ ፎቶን በዚህ መልኩ ማስቀመጥ የምንችል አይነት ካላንደር ነው እዚህ ጋር አውቶማቲካሊ ክሬት ያደረኩት። ደን ይህንን እንዴት አድርገን ነው ክሬት የምናደርገው? በመጀመሪያ ኢንተርኔት ጋር ኮኔክትድ መሆን መቻል አለባችሁ። ከዛን ፋይል ላይ እንሄዳለን። ደን ኒው የሚለው ኦፕሽን ላይ ክሊክ እናደርጋለን። ከዛን ወደ ጎን እንመጣና እዚህ ጋር ካላንደር የሚለውን ኦፕሽን እነካለን ማለት ነው። ከዛን እዚህ ጋር የተለያዩ ቴምፕሌቶች አሉ፣ ለካላንደር ተዘጋጅተው የተቀመጡ ቴምፕሌቶች። ከነዛ ውስጥ የሚመቸን አይነት ቴምፕሌት ሰሌክት ማድረግ እንችላለን። ከዛ እኔ ግን የፈለኩት ከነ ፎቶ ክሬት ማድረግ ነው የፈለኩት። ስለዚህ አካዳሚክ ካላንደር ዊዝ ፎቶስ የሚል ኦፕሽን አለ እዚህ ጋር እንደምትመለከቱት። ከዛ እሱ ላይ ክሊክ እናደርግና ክሬት የሚለው ላይ ክሊክ እናደርጋለን። ደን እዚህ ጋር እንደምትመለከቱት በዚህ መልኩ ይመጣልናል። ፎቶ መቀየር ከፈለግን ምንድነው የምናደርገው? እዚህ ጋር ክሊክ እናደርግና ራይት ክሊክ አድርገንበት ቼንጅ ፒክቸር ማለት እንችላለን። ቼንጅ ፒክቸር በምንልበት ሰዓት ፍሮም ፋይል የሚለውን ኦፕሽን ክሊክ እናደርግና ከኮምፒውተራችን ላይ የተለያዩ ኢቨንት ፎቶዎች ካሉን ያንን ድርጅታችን ሊገልጽ የሚችል ፎቶ ሰሌክት እያደረግን ኢንሰርት ማድረግ እንችላለን ማለት ነው። ለእያንዳንዱ ወር እዚህ ጋር በምትመለከቱት መልኩ ከነ ፎቶ አለው ማለት ነው። ደን ያንን ፎቶ ወደ ድርጅታችሁ ፎቶ በመቀየር በዚህ መልኩ የሚያምር ካላንደር ማዘጋጀት ትችላላችሁ ማለት ነው። ሌላው ካላንደር ኦፍ የሚሆንበትን ቀን በዚህ መልኩ ሰሌክት እናደርግና ፎርማት ማድረግ ወይም ደግሞ ከለር ማድረግ እንችላለን፣ ቀይ ማድረግ እንችላለን። ደን ከዛ በኋላ ምንድነው በዓሉ የሚለውን ደግሞ እዚህ ጋር በእያንዳንዱ ወር ላይ ኖት የሚላለን ኖት ስር እንመጣና የበዓሉን ስም ዝግ የሆነበትን ምክንያት እዚህ ጋር በዚህ መልኩ ክሬት እናደርጋለን ማለት ነው። ደን ፕሪንት አድርገን ቢሮችን ቴብል ላይ አስቀምጠን መጠቀም የምንችል አይነት ካላንደር ነው ማለት ነው የምናዘጋጀው በቀላሉ። ስለዚህ ጠቃሚ ሆኖ ካገኛችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። አመሰግናለሁ።